Jesus Christos, ኢየሱስ ክርስቶስ። በሩሲያ እንዲህም ይደረጋል እንዴ የሚያስብል አስገራሚ መንፈሳዊ ትዕይንት በዛሬው ዕለት በሩሲያ ኦርቶዶክስ ቤተክርስቲያን እየተፈጸመ ይገኛል። ይኸውም ደግሞ ጌታችን ኢየሱስ ክርስቶስ በጸሎተ ሐሙስ የ12ቱን ሐዋርያት እግር በትሕትና ራሱን ዝቅ አድርጎ ያጠበበትን ዕለት በማስመልከት የታላቋ ቤተክርስቲያን ጠባቂ የሆኑት ፓትርያርክ ራሳቸውን ዝቅ በማድረግ እንደ ክርስቶስ ምሳሌና አርአያ ለመሆን የካህናቱንና የሊቃነ ጳጳሳቱን እግር እንዲህ ተንበርክከው በማጠብ ትሕትናን ያሳያሉ። ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ። ዛሬ በምዕራቡ ዓለም ዓለማዊነት በሰፋበት መንፈሳዊነት በጠፋበት በዚህ ዘመን የሩሲያ ኦርቶዶክስ ቤተክርስቲያን ግን ኦርቶዶክሳዊነትን በማስቀደም መገለጫዋንና መለያዋን ደግሞ ክርስትናን በማድረግ ዛሬ ለምዕራቡ ዓለም ትምህርት የሚሆን አስገራሚን ስራን በመስራት ላይ ትገኛለች። ለዚህም ደግሞ ከታላቁ ፕሬዝዳንት ጀምሮ እስከ ሊቃነ ጳጳሳት ድረስ ይህን የጸሎተ ሐሙስን ስነ ሥርዓትንና ዕለትን በሚገርም መንፈሳዊ ጽናት በማሰብ ላይ ይገኛሉ። ኢየሱስ ክርስቶስ። ሌላኛዋ ሀገር ደግሞ ግሪክ ናት። በግሪክ የምትገኘው የኦርቶዶክስ ቤተ ክርስቲያንም ልክ እንደ ኢትዮጵያ ቤተ ክርስቲያን በዛሬው ዕለት የሚከበረውን ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ያጠበበትን ዕለት በማስመልከት የቤተ ክርስቲያኗን ትልቁን ማዕረግ የያዙት ፓትርያርክ በትሕትና ራሳቸውን ዝቅ በማድረግ እግር በማጠብ ለዓለም ምሳሌ የሚሆን ስነ ሥርዓትን እየፈጸሙ ይገኛሉ። ይህ በኦርቶዶክስ ቤተ ክርስቲያን ብቻ የሚገኘው የክርስቶስን አሰረ ፍኖት በመከተል ላይ ያሉት አብያተ ክርስቲያናት በዛሬው ዕለት ጸሎተ ሐሙስን የአገልጋዮቻቸውን እግር በማጠብ ይህን የክርስቶስን ምሳሌነት እየፈጸሙ ይገኛሉ። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን በሩሲያ ኦርቶዶክስ ቤተ ክርስቲያንና በግሪክ ያለችውን ቤተ ክርስቲያን ይህን የጸሎተ ሐሙስን ስነ ሥርዓት እንዴት እያሰቡት እንደሆነ የሚያስቃኝ መረጃና ዝግጅት ይዤላችሁ ቀርብ ያለው አብራችሁኝ እንድትቆዩ ስጋብዛችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ አስቀድሜ የምጋብዛችሁ ሙልጌታ ስዩም ነኝ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። እርስዎ 40% ብቻ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረዥም ምቹ የሆነ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30 እስከ 50% የደረሱ ቤቶችን እንደርስዎ ፍላጎት ልናስተናግዶ በካሬ እስከ 7,000 ብር ድረስ ወይም ከ1.5 እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በሩሲያ ኦርቶዶክስ ቤተ ክርስቲያን ባህል ወይም ትውፊት መሰረት ጸሎተ ሐሙስ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ያጠበበት ይህ ዕለት ንጹሕ ሐሙስ በመባል ይታወቃል። ዕለቱ ንጹሕ ሐሙስ መባሉ ሥጋዊ ሰውነትን ከመታጠብ በላይ ነፍስ በንስሐ በትሕትና የምትታጠብበት ዕለት በመሆኑ ነው። የሩሲያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ በዚህ ዕለት የሚያከናውኑት የእግር እጥበት ሥነ ሥርዓት ደግሞ የዚህ ንጽሕና ማሳያ ወይም ማረጋገጫ ነው። ስነ ስርዓቱ ከመጀመሩ በፊት የሩሲያ ኦርቶዶክስ ቤተክርስቲያን የካቴድራሉ ግቢና ውስጠኛው ክፍል በሺዎች በሚቆጠሩ ሻማዎች ይበራል። የሩሲያ ኦርቶዶክስ መዘምራን በከባድና በጥልቅ ድምፅ የሚያዜሙት የጌታችን የመጨረሻው እራት ዝማሬ የቤተክርስቲያኑን ግድግዳዎች አልፎ በምዕመናን አጥንትና ልብ ውስጥ ዘልቆ ይገባል። ፓትርያርኩ ወደ መድረኩ ወይም ደግሞ በነሱ አጠራር አምቦ ሲወጡ እጅግ የከበሩና በወርቅ ክር የተጠለፉ የክህነት ልብሶችን ለብሰው አክሊላቸውን ደፍተውና መስቀላቸውን ይዘው ነው። ሆኖም ይህ ሁሉ ክብርና ግርማ የሚቆየው ለጥቂት ጊዜያት ብቻ ነው። ወንጌሉ ተገልጦ መነበብ ሲጀምር በቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ የተጠቀሰው ጌታችን ኢየሱስ ክርስቶስ ከእራት ከተነሳ በኋላ ልብሱንም አኖረ የሚለው ቃል ሲሰማ
ፓትርያርኩ እንደ መጽሐፉ ቃል መሠረት በታላቅ ጸጥታ ውስጥ ሆነው ያንን ሁሉ ክብርና ልብሰ ተክህኗቸውን አንድ በአንድ ማውለቅ ይጀምራሉ። አክሊላቸው ይወርዳል፣ ካባቸውም ይነሳል፣ የክብር ምልክቶቻቸው ሁሉ ይቀመጣሉ። ይህ ድርጊት ብቻውን በሺዎች ለሚቆጠሩ ምዕመናን ትልቅ ትምህርት የሚያሳይ ኢየሱስ ክርስቶስ የፈጸመውን የትሕትናን ሥርዓትን የሚገልጥ ነው። ፓትርያርኩ እንደ ክርስቶስ ራሳቸውን ባዶ ሲያደርጉ ማየት ሥልጣን ሁሉ ለአገልግሎት መሆኑን በተግባር የሚያሳዩበት ዕለት ነው። ከዚያም ፓትርያርኩ ነጭ ጨርቅ ወገባቸው ላይ ይታጠቃሉ። ይህ መጎናጸፊያ መታጠቅ ጌታችን ኢየሱስ ክርስቶስ እንዳደረገው የፈጣሪ ባሪያ ሆኖ ለመገለጥ ፓትርያርኩ ይህንን ምሳሌን ያደርጋሉ። 12 ካህናት ደግሞ በዚህ በሩሲያ ኦርቶዶክስ ቤተክርስቲያን ታላቁ ካቴድራል ሐዋርያትን ወክለው በሁለት ረድፍ ይቀመጣሉ። ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ። ፓትርያርኩ የብር ማጠቢያና የውሃ ማሰሪያ ይዘው ወደ መጀመሪያው ካህን ሲጠጉ መላው ካቴድራል ትንፋሽ ያጣ ይመስል የሩሲያ ፓትርያርክ በእያንዳንዱ ካህን ፊት ተንበርክኮ እግራቸውን በውሃ ሲያጥብና በታጠቀው ነጭ ፎጣ ሲያብስ ከዚያም በእያንዳንዱ ካህን እግር ላይ አጎንብሶ ሲስም የሰማይና የምድር ጌታ በፈጠረው ፍጥረት ፊት መውደቁን የሚያሳይ ሕያው ምስልን ይፈጥራል። ይህ ጌታችን ኢየሱስ ክርስቶስ ለሐዋርያት ያደረገው ምሳሌነትና አርአያነት በሩሲያ ኦርቶዶክስ ቤተ ክርስቲያን ሁሌ በየዓመቱ በጸሎተ ሐሙስ በዚህ ታላቅ ካቴድራል በፓትርያርኩ እጅ ይፈጽማል። በዚህ ሂደት ውስጥ በሩሲያዊው ሥነ ሥርዓት ውስጥ የሚሰማው ዝማሬ ጌታ ሆይ አንተ የባሕርን ውሃ የፈጠርክ ዛሬ ግን የደቀ መዛሙርትህን እግር ለማጠብ ውሃን ትለምናለህ የሚል ይዘት አለው። ይህ የአገላለጽ ውበትና የፓትርያርኩ የትሕትና ተግባር ተዳምሮ በምዕመናን ዘንድ ከፍተኛ መንፈሳዊ ስብራትንና ንስሐን ወይም አርምሞን ይፈጥራል። የሩሲያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ 11ዱን ካህናት ካጠበ በኋላ 12ኛውና የቅዱስ ጴጥሮስን ሚና የሚወክለው ካህን ጋር ይደርሳል። በዚህ ጊዜ በወንጌሉ ላይ የተጻፈው የምልልስ ድራማ ወይም ደግሞ ንግግር ይከናወናል። ካህኑ ወይም ደግሞ ጴጥሮስን በመወከል ጌታ ሆይ አንተ የእኔን እግር ታጥባለህን ብሎ ሲጠይቅ ፓትርያርኩም በጌታ ቃል እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታውቃለህ በማለት ይመልሳሉ። የዚህ ውይይት ፍጻሜ ላይ ካህኑ እግሬን ብቻ ሳይሆን እጄንም ራሴንም ጭምር እጠቡኝ ሲል ፓትርያርኩም እግሩን አጥበው የትሕትናውን ጉዞ ያጠናቅቃሉ። ይህ ሥነ ሥርዓት በሩሲያ ኦርቶዶክስ ውስጥ የሚከናወነው በከፍተኛ ስነ ምግባርና ትሕትና ወይም ጥንቃቄ ነው። ይህ የእግር እጥበት ድርጊት ለሩሲያ ኦርቶዶክስ አማኞች ትልቅ ትርጉም አለው። ሩሲያ በታሪኳ ብዙ መከራዎችንና ስደቶችን ያለፈች ቤተ ክርስቲያን እንደመሆኗ ፓትርያርኩ ዝቅ ብሎ የካህናቱን እግር ማጠቡ ቤተ ክርስቲያን ሁልጊዜም ለሕዝቧ አገልጋይ መሆኑን ማረጋገጫ ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ። ፓትርያርኩ ሥርዓቱን ጨርሰው በድጋሚ የክብር ልብሳቸውን ሲለብሱና ወደ ዙፋናቸው ሲመለሱ ያንን በውሃ የታጠበውን እግር ያዩ ሁሉ ልባቸው በንስሐ ውሃ የታጠበ ያክል ደስታና ፍቅር ይሰማቸዋል። የሩሲያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ኪርል ለተሰበሰበው ሕዝብ ትምህርትን፣ ወንጌልን ይሰጣሉ፣ ያስተምራሉ። በትምህርታቸውም እኔ ጌታና መምህር ስሆን የእናንተን እግር ካጠብኩ እናንተም እርስ በርሳችሁ ትሕትናንና ፍቅርን አድርጉ የሚለውን የዮሐንስ ወንጌልን ትእዛዝ ያስተምራሉ። በሩሲያ በረዶማና ቀዝቃዛ አየር ውስጥ በጸሎተ ሐሙስ ዕለት በካቴድራሎች ውስጥ የሚቀጣጠለው ይህ የፍቅር የትሕትና እሳት አማኙን ሁሉ ወደ ፋሲካው ወደ ትንሣኤው ብርሃን የሚያሸጋግር ሕያው የድልድይ ቀን ነው።
ሌላው ደግሞ የጌታችን የኢየሱስ ክርስቶስ ጸሎተ ሐሙስ ስነ ስርዓት የሚከበርባት ቤተ ክርስቲያን ደግሞ የግሪክ ኦርቶዶክስ ቤተ ክርስቲያን ናት። የግሪክ ቤተ ክርስቲያን የሕማማት ሳምንትን የምታከብርበት መንገድ የጥንታዊቷ ባዛንታይን ስልጣኔና የመንፈሳዊነት መገለጫ ሲሆን በተለይም የጸሎተ ሐሙስ የእግር እጥበት ስነ ስርዓት ኒፒተር በመባል የሚታወቅ ድርጊት በግሪክ ምድርና በቁስጥንጥንያ ፓትርያርክ ግቢ ውስጥ የሚከናወን እጅግ አስደማሚና ሰማያዊ ምስጢር አለው። ይህ ስነ ስርዓት በግሪክ ባህልና መንፈሳዊ ሕይወት ውስጥ ያለው ቦታ እጅግ የላቀ ነው። ምክንያቱም ትሕትናን እንደ ሥልጣን፣ አገልግሎትንም እንደ ክብር የሚቆጠር መለኮታዊ ፍልስፍና የሚንጸባረቅበት ዕለት በመሆኑ ነው። በግሪክ አድባራትና ገዳማት በተለይም በአቴንስ በፓትሞስ ደሴትና በቁስጥንጥንያ ወይም ኢስታንቡል በሚገኘው የፋናር ቤተ ክርስቲያን የጸሎተ ሐሙስ የረፋድ ጸሎት ሲጠናቀቅ መላው ሕዝብ በታላቅ ጉጉትና በጸጥታ ይጠባበቃል። ፓትርያርኩ በመድረኩ ላይ ሲቆሙ 12ቱ ጳጳሳት ወይም ካህናት 12ቱ ሐዋርያትን መስለው በዙሪያቸው ይቀመጣሉ። ከዚያም እጅግ ልብ የሚነካው ቅጽበት ይፈጸማል። ፓትርያርኩ እንደ ክርስቶስ ራሱን ዝቅ ለማድረግ ያንን ሁሉ ግርማ ሞገስ ያለው የፓትርያርክነት ልብስ ማውለቅ ይጀምራል። ይህ ጌታችን ኢየሱስ ክርስቶስ የፈጸመውን ሥርዓትና ትሕትናን ለመግለጥ ነው። ፓትርያርኩ 12 ሜትር ርዝመት ያለው ነጭ የጥጥ ጨርቅ ወገባቸው ላይ ይጠመጥማሉ። ይህም ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ለማጠብ ያደረገውን ሥርዓትና ትሕትናንም ለማመልከት ነው። ፓትርያርኩ ማጠቢያውን በእጃቸው ይዘው በመጀመሪያው ሐዋርያ ወይም ካህን ፊት ይንበረከካሉ። በግሪክ ስነ ሥርዓት ውስጥ ይህ የእጥበት ሂደት እጅግ ዝግ ያለና በጸሎት የተሞላ ነው። ፓትርያርኩ የካህኑን እግር በውሃ ሲያጥቡ ዝማሬው ጌታ ሆይ አንተ የባሕርን ውሃ የፈጠርክ ዛሬ ግን የደቀ መዛሙርትህን እግር ለማጠብ ውሃን ትጠይቃለህን እያሉ ይጠይቃሉ። ልክ እንደ ሩሲያ ኦርቶዶክስ ቤተ ክርስቲያን ፓትርያርኩ እያንዳንዱን እግር አጥበው ካበቁ በኋላ በትሕትና አጎንብሰው የካህናቱን እግር ይስማሉ። ይህ ድርጊት በቤተ ክርስቲያን ውስጥ ለተሰበሰበው ምዕመናን ትልቅ መንፈሳዊ ንዝረትን ይፈጥራል። ከፍተኛው መንፈሳዊ መሪ በበታቾቹ ፊት ተንበርክኮ ሲታይ የሰው ልጅ ትዕቢትና ኩራት ተሰብሮ ይወድቃል። በተለይም በፓትሞስ ደሴት የሚከናወነው የኒፕተር ስነ ስርዓት እጅግ ልዩ ነው። በደሴቲቱ አደባባይ ላይ በሚከናወነው በዚህ ድርጊት ፓትርያርኩና ካህናቱ የወንጌልን ቃል በተግባር ይተረጉሙታል። ጴጥሮስን የሚወክለው ካህንና ፓትርያርኩ የሚያደርጉት የምልልስ ድራማ የሥነ ሥርዓቱ ማጠቃለያ ነው። ይህ የግሪክ ኦርቶዶክስ የእግር እጥበት ሥነ ሥርዓት ከሺህ ዓመታት በላይ ሳይለወጥ የቆየ የጥንታዊቷ ቤተ ክርስቲያን ሥርዓት ነው። ፓትርያርኩ ይህንን ሲያደርጉ ዓለምን የሚያስተምሩት ስለ ሥልጣን ሳይሆን ስለ አገልግሎት፣ ስለ ግርማ ሳይሆን ስለ ትሕትና ነው። በታሪካዊቷ የቁስጥንጥንያ አድባራት፣ በኢየሩሳሌም ቅዱሳን መካናትና በግሪክ ተራራማ መንደሮች ውስጥ የሚሰማው ይህ የጸሎተ ሐሙስ ድምፅ የክርስቶስን ፍቅር በምድር ላይ የሚዘራ ነው። ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ ፓትርያርኩ ስነ ስርዓቱን አጠናቀው ድጋሚ የክብር ልብሳቸውን ልክ እንደ ሩሲያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ለብሰውና አክሊላቸውን ደፍተው ወደ መንበራቸው ሲመለሱ ፊታቸው በመለኮታዊ ብርሃን እየበራ ይመስላል። ያንን የትሕትና ሥራ ከሰሩ በኋላ የሚሰጡት ቡራኬ ከወትሮ የተለየ ኃይል አለው። ምዕመናኑም ካጠባቸው ውሃ ተረጭተውና ተባርከው ሲወጡ ልባቸው እንደ ሐዋርያቱ በምስጢር የታጠበና ለትንሣኤው ብርሃን የተዘጋጀ ይሆናል። ይህ የግሪክ ኦርቶዶክስ ኒፕተር በዓለም ዙሪያ ያሉ ሰዎችን ልብ የሚማርክ የሰው ልጅን ክብር በትሕትና ውስጥ የሚያሳይ እጅግ አስደማሚና ረቂቅ መንፈሳዊ ትዕይንት ሆኖ ሁሌ በየዓመቱ በጸሎተ ሐሙስ ቀን ይከበራል፣ ይታሰባል። ውድ የንጋት ኮከብ ሚዲያ ቤተሰቦች ጸሎተ ሐሙስን አስመልክቶ ጌታችን ኢየሱስ ክርስቶስ የ12ቱን ሐዋርያት እግር ያጠበበትን ዕለት በማስመልከት በሩሲያ ኦርቶዶክስና በግሪክ ኦርቶዶክስ ቤተክርስቲያን ፓትርያርኩ የሊቃነ ጳጳሳቱንና የካህናቱን እግር እንዴት እንደሚያጥቡ የሚያስቃኘውን መረጃና ዘገባ ነበር ያቀረብኩላችሁ። እግዚአብሔር አምላክ ሳምንታቱን አስፈጽሞ ለብርሃነ ትንሣኤው በሰላም እያደርሰን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደውል ምልክቷን በመጫን ይህ መልእክትና ትምህርት ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።
ኮከብ ሚዲያ ንጋት ኮከብ